ሰላም ጤና ይስጥልን። የኢንሳይትስ ሚዲያ ቤተሰቦች እንደምን አላችሁ? የዕለቱን አጫጭር መረጃዎች ይዘን ቀርበናል። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ ማውራታቸው ተገለጸ። ጠቅላይ ሚኒስትር ዶክተር አብይ ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ ማውራታቸውን የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ ታሚ ብሩስ ትላንት መጋቢት 18 ቀን 2017 ዓ.ም በሰጡት መግለጫ አስታውቀዋል። ማርኮ ሩቢዮ እና ጠቅላይ ሚኒስትር ዶክተር አብይ አህመድ በስልክ የተወያዩት ሁለቱ ሀገራት በጋራ ቅድሚያ በሚሰጧቸው ጉዳዮች ዙሪያ መሆኑን ቃል አቀባዩ አመላክተዋል። ቅድሚያ የሚሰጧቸው የተባለው በቃል አቀባዩ ከተዘረዘሩት ጉዳዮች መካከልም የአፍሪካ ቀንድ ሰላምና መረጋጋት አንዱ መሆኑን አስታውቀዋል። ቃል አቀባዩ በተጨማሪም መሪዎቹ የሁለትዮሽ ግንኙነታቸውን ለማጠናከር ፍላጎት እንዳላቸው ተወያይተዋል ብለዋል። ለኢትዮጵያ ሰላምና ብልጽግና አሜሪካ ድጋፏን እንደምታጠናክር ማርኮ ሩቢዮ ለጠቅላይ ሚኒስትር ዶክተር አብይ አህመድ አረጋግጠውላቸዋል ሲሉ ቃል አቀባዩ በመግለጫቸው አስታውቀዋል። የትራምፕ አስተዳደር ወደ ስልጣን ከመጣ ወዲህ በከፍተኛ አመራር ደረጃ ከኢትዮጵያ መንግስት ባለስልጣናት ጋር ውይይት ሲደረግ የትላንቱ የማርኮ ሩቢዮ እና የጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያው ነው። ርዕሰ መስተዳድር አቶ አረጋ ከበደ የተለያዩ ሹመቶችን ሰጡ። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ለ3 የሥራ ኃላፊዎች ሹመት ሰጥተዋል። በዚህ መሠረት ዶክተር እሸቱ የሱፍ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ፣ ኮሚሽነር ዘላለም መንግስቴ የአማራ ክልል ፖሊስ ኮሚሽን ኮሚሽነር፣ አቶ አስቻለ አላምሬ የአማራ ክልል ሚሊሻ ጽሕፈት ቤት ኃላፊ ሆነው ተሹመዋል። ፕሬዝዳንት ረሲብ ጣይብ ኤርዶሃን በሶማሊያ እና በኢትዮጵያ መካከል ዘላቂ ሰላም እንዲመጣ ድጋፍ አደርጋለሁ አሉ። በሶማሊያ እና በኢትዮጵያ መካከል የተጀመረው ሂደት ዘላቂ ሰላም እስኪያመጣ ድረስ ድጋፋቸውን እንደሚቀጥሉ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን ገለጹ። ፕሬዝዳንት ኤርዶሃን ይህን የተናገሩት የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድ ሐሙስ መጋቢት 18 ቀን 2017 ዓ.ም በፕሬዝዳንታዊ ቤተ መንግስታቸው ባገኙበት ወቅት ነው። ራሷን በነፃ አገርነት ካወጀችው ሶማሊላንድ ጋር በተደረሰ የባህር በር መግባቢያ ስምምነት ውጥረት ውስጥ የገቡት ኢትዮጵያና ሶማሊያ በቱርኩ ፕሬዝዳንት አሸማጋይነት አንካራ ላይ በተደረገ ውይይት ችግራቸውን ለመፍታት የሚያስችል ስምምነት ላይ መድረሳቸው ይታወሳል። ሁለቱ መሪዎች በቱርክና ሶማሊያ መካከል ያለውን የሁለትዮሽ ግንኙነትም እንዲሁም ቀጠናዊና ዓለም አቀፋዊ ጉዳዮችን በዚህ ውይይት መዳሰሳቸውን የቱርክ ኮሚኒኬሽን ዳይሬክተር ባወጣው መግለጫ አስታውቀዋል። ኤርዶዋን ቱርክ ለሶማሊያ ሰላምና መረጋጋት ትልቅ ስፍራ እንደምትሰጥም ተናግረዋል። በዚህም ለሶማሊያ ደህንነት፣ የግዛት አንድነትና የኢኮኖሚ ልማት አገራቸው የምታደርገው ድጋፍ እንደማያቋርጥ ለፕሬዝዳንቱ አረጋግጠውላቸዋል። በዚህም እንድምታ ኢትዮጵያን ያነሱት ኤርዶሃን ከኢትዮጵያ ጋር የተጀመረው ሂደት ዘላቂ ሰላም እስኪያመጣ እንዲሁም መረጋጋት እስኪሰፍን ድረስ ድጋፋቸው ባላሰለሰ ሁኔታ እንደሚቀጥል አጽንኦት ሰጥተዋል። ከውጭ ወዳገኘናቸው መረጃዎች ስናልፍ ታይላንድ በከፍተኛ ርዕደ መሬት መመታቷ ተሰማ። የታይላንዷ ዋና ከተማ ባንኮክ ፖሊስ እንዳስታወቀው 7.7 ሬክተር ስኬል በተለካ ርዕደ መሬት በርካታ ሕንፃዎች መደርመሳቸው ተገልጿል። በማህበራዊ ድረገጾች ላይ የሚዘዋወሩ ተንቀሳቃሽ ምስሎች ላይ እንደሚታየው ሕንፃዎች እየተደረመሱ እጅግ በርካታ ሰዎችም ራሳቸውን ለማዳን ሲሸሹ ታይተዋል። እስካሁን በአደጋው ስለተጎዱም ሆነ ሕይወታቸው ስላለፈ ሰዎች የተባለ ነገር የለም። የመሬት መንቀጥቀጡ ከጎረቤቷ ማይናማ ሳይነሳ እንዳልቀረም ተገምቷል። የታይላንዷ ከተማ ባንኮክ 17 ሚሊዮን ዜጎች የሚኖሩባት ሲሆን አብዛኞቹም በሰማይ ጠቀስ ፎቆች የሚኖሩ ከመሆናቸው አንጻር ከባድ አደጋ እንደተደቀነባት የዘገበው አይሪሽ ኤግዛማይነር ነው። ደቡብ ሱዳን የእርስ በርስ ጦርነት ውስጥ ለመግባት በቋፍ ላይ እንደምትገኝ የተባበሩት መንግስታት ገለጸ። በቅርቡ በደቡብ ሱዳን መሪዎች መካከል የተፈጠረው አለመግባባት ሀገሪቱን ወደ እርስ በርስ ጦርነት ሊያስገባት ጫፍ ላይ መድረሱን የገለጸው የተባበሩት መንግስታት ጉዳዩ አፋጣኝ መፍትሄ የሚሻ ነው ብሏል። የተባበሩት መንግስታት ቃል አቀባይ ስቴፈን ጁዳሪች የደቡብ ሱዳን መሪዎች ፕሬዝዳንት ሳልቫኪር እና ምክትል ፕሬዝዳንት ሪክ ማቻር እልህ መጋባታቸውን ወደ ጎን ብለው ለሰላም በጋራ እንዲሰሩ ጠይቀዋል።
የደቡብ ሱዳን ሕዝብ የእርስ በርስ ጦርነት ይከሰታል በሚል በከፍተኛ ጭንቀት ውስጥ ይገኛል ብለዋል። በአሁኑ ወቅት ደቡብ ሱዳን በኢኮኖሚ መላሸቅ፣ በአየር ንብረት ለውጥና በጦርነት ስጋት ምክንያት ወደ 9.3 ሚሊዮን ዜጎች የሰብአዊ እርዳታ እንደሚያስፈልጋቸው የተባበሩት መንግስታት አስታውቋል። የመንግስታቱ ድርጅት የሱዳን መሪዎች ከግል ስሜታቸው ይልቅ የህዝቡን ፍላጎት እንዲያስቀድሙ ጥሪ አቅርበዋል። እንደነዚህ አይነት አዳዲስ እና አንኳር መረጃዎች በየቀኑ እንዲደርሱ ሚዲያችንን ፎሎ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ።